ከኮሜዲያን እሸቱ ጋር ባደረኩት ቆይታ ብዙዎች ታውቁኛላችሁ። ከዶንኪ ቲዩብ ጋር በነበረኝ ኢንተርቪው ብዙዎች መልእክት ልካችሁልኛል፣ ብዙዎች ደውላችሁልኛል። የህዝቡስ ሪስፖንስ ምን ይመስል ነበር? ምን አይነት ታሪኮች አጋጠሙኝ? ይህ በማለዳ ዩቲዩብ ቻናል ነው። እኔ ፍጹም መንገሻ ነኝ። አብራችሁን ቆዩ። በዶንኪ ቲዩብ ኢንተርቪው ካደረኩ በኋላ ብዙ አይነት መልእክቶች ደርሰውኛል። ብዙ አይነት ስልኮች ተደውለውልኛል ከተለያዩ ዓለማት፣ ለምሳሌ ከአውሮፓ፣ ከአሜሪካ፣ ከላቲን አሜሪካ፣ ከአፍሪካ፣ ከደቡብ አፍሪካ፣ ከኢትዮጵያ ከተለያዩ የኦልሞስት ኦል ከሁሉም ክልል ከሁሉም ቦታዎች ነው። አንዳንዴ ደግሞ አንኤክስፔክትድ ከሆኑ ከአውራጃ ምናምን ይደወላልና አሜዚንግ። የዶንኪ ቲዩብ እንደዚህ ተደራሽ መሆን በጣም ይገርማል። እንደዚህ ተጽዕኖ የሚፈጥር ቪዲዮ ይሰራል ብዬም አልነበረም። በመጀመሪያ ደረጃ ለምን ታሪክህን አጋራህ የሚል ጥያቄ ደርሶኛል። ታሪኬን ያጋራሁበት ዋናው ምክንያት ምንድነው? ወጣቱ ዘመኑን እንዲዋጅ እፈልጋለሁ። ከመንፈሳዊ ህይወት አንጻር፣ ኢኮኖሚካሊ፣ ሳይኮሎጂካሊ ጥሩ ደረጃ ያለው ወጣት፣ ከሌሎች ዓለማት ጋር ተፎካካሪ የሆነ ወጣት ሊኖረን ይገባል ብዬ አስባለሁ ሀገራችን ኢትዮጵያ። ከዛ ውስጥ ደግሞ በጣም የሚያግደን ነገር ቢኖር አላስፈላጊ የምናደርጋቸው ነገሮች ናቸው፣ ላይክ ሱስ አይነት ነገሮች። ስለዚህ እኔ ታሪክ አለኝ። እኔ ታሪኬን አጋርቼ ለብዙዎች መለወጥ ምክንያት ከሆንኩኝ እኔ ብዙ ወጣቶች ላይ መስራት ፈልጋለሁ። ለታናናሾቼ አራያ መሆን ፈልጋለሁ፣ አገልጋይ መሆን ፈልጋለሁ። ዋናው ሚዲያም የመጣሁበት ምክንያት ያ ነው። ያንን መልእክት ለማድረስ ደግሞ ኢዚ ዌይ ነው ብዬ ስላሰብኩኝ ነው። እና በግል ብዙ አይነት ጥረቶች አደርጋለሁ፣ ወጣቶች እንዲመለሱ ብዙ ማማከር ስራዎች እሰራለሁ። ነገር ግን በጣም ተደራሽ መሆን ስላለበት ብዬ ስላሰብኩኝ እውነት ለመናገር አውትካሙም ደግሞ አሜዚንግ። ይህን ታሪክ እንዳጋራ ለጠይቃችሁኝ ዶንኪ ቲዩቦች ሙሉ ክሩ ኮሜዲያን እሸቱን ጨምሮ በጣም አመሰግናችኋለሁ። ሌላው ደግሞ በጣም ትልቅ ስኬት ነው ብዬ ማስበው ነገር ምንድን ነው? አንድ ወጣት ደውለልኝ፣ ምናልባት ስሙን መጥቀስ አያስፈልግም። አመሰግናለሁ አለኝ ደውሎ። በምን ጉዳይ ነው ልታመሰግነኝ የፈለግከው አልገባኝም ምናምን ስለው ዶንኪ ቲዩብ ላይ አይቼ ነው ሲለኝ ደነገጥኩኝና ልጁ ድምፁ ይቆራረጣል፣ እያለቀሰም ነገር ነው የሚያወራው። የሆነ በደስታም በማዘንም ስሜት ውስጥ ሆኖ ነው የሚያወራኝና ትናንት ማታ ነው ያንተን ቪዲዮ አየሁት አለ። ምን ተፈጠረ ስለው ዛሬ ጠዋት ሊቢያ ልሰደድ ነበር በባህር አለ። በጣም ነው የደነገጥኩት። ቀረህ ማለት ነው ያልኩት። አዎ ፍፄ ቀርቼ ላመሰግንህ ነው፣ በቃ አምባ እያለው ነው የሚያወራኝ፣ በአንተ ምክንያት ነው እየቀረሁትኝ ሲለኝ እኔ ደነገጥኩና እግዚአብሔርን ያመሰገንኩት። ልጁ በተደጋጋሚ እየደወለልኝ ስልክ አላነሳውለትም ነበር፣ ምክንያቱም ቤተክርስቲያን ውስጥ ነበርኩ፣ ማርያም ቤተክርስቲያን ውስጥ። እና እንደዚህ አይነት የእግዚአብሔርም ስራ አለ። አንድን ሰው ሊያድን ሲፈልግ በምን አይነት መንገድ እንደሚጠቀም እኔ የምር መንፈሳዊነቴ ላይ በደንብ ፎከስ እንዳደረግ፣ በደንብ እንድበረታ፣ በደንብ እምነቴ እንዲጨምር። እውነት ለመናገር እኔ ሰዎች ደውለው በጣም አንተ ለቤተክርስቲያን ምናምን ሲሉ እደነግጣለሁ። ምክንያቱም እኔ ይህ እንደዚህ አይነት ሰው አይደለሁም። ማለት በጣም ጥረት እያደረግኩ ነው፣ ትምህርቶችን እየተማርኩ ነው ከቤተ ክርስቲያን ጋር በተያያዘ እና ሌሎችም ትምህርቶች እየተማርኩ ነው። ነገር ግን ይህን ያህል ሰፊ መንፈሳዊነት የለኝም። ሞስት ፕሮባብሊ በቃ በዚህ ነገር እግዚአብሔር እኔን ፈልጎኛል፣ እኔ እንድጠነክር ስላሰበ ነው ብዬ አሰብኩና የምር ምስጋና ጨምሯል። እግዚአብሔር አንድን ወጣት እንደዚህ ሲያድን ይገርማልና እኔ በጣም ተስፋ የቆረጥኩ ወጣት ነኝ ብሎኝ ነበረ። በጣም የተለያዩ ሱስ ውስጥ የተለያየ አንኤክስፔክትድ የሆኑ ኢትዮጵያ ውስጥ አሉ የማይባሉ ግን ያሉ በጣም ለካሳ አደገኛ ነገሮች አሉ። ከእንደዚህ አይነት ነገር ነው በቃ ለመውጣት ወስኛለሁ። ዛሬ ስራ ጀምሬያለሁ፣ ኢቨን ስራ ጀምሬያለሁ፣ እየሰራሁ ነው ምናምን አለኝ በሶስተኛው ነው በአራተኛው ቀን ስደውለት። እና አንድ ሰው ደግሞ ከወሰነ እኛ ስለተከታተል ነው እኛ ቼክ ስላደረግ ነው አይደለም። በቃ ውሳኔ አንድ ሰው በራሱ ተነሳሽነት ከመጣ ማንም አያቆመውም። ብዙ ጊዜ እኔ ያየሁት በራሴ የሚያየሁት በሌሎችም ሰዎች ያየሁት። ከዛ በተጨማሪ ብዙ አይነት እኔ ከማስበው ከአቅሜ በላይ የሆኑ ቴክስቶች እና በቴሌግራም በቀጥታ በቴክስት በዋትሳፕ በኢሞ አንዳንዶች እየደወሉ ማላቃቸውን አፖች ራሱ እየነገሩኝ ይህን አፕ ተጠቀም፣ በዚህ አፕ እንደውልልክ ምናምን ይላሉ። ቦቴም ምናምን የሚባሉ ማለት ነው። በኢንስታግራም ኢቨን ኢንስታግራም እኔ ፔጅን ማንም አያውቀውም፣ ግን ስሜን ጽፈው ሰዎች ሰርች እያደረጉ ያወሩኛል እና ያው የኔም ሐሳብ የነበረው ከሰዎች ጋር መመካከር ሰዎች ማማከር ነበር ሐሳቤና
እንደዚህ አይነት ህይወት ውስጥ ያሉትን ሞስት ፕሮባብሊ የቻልኩትን እያደረኩት ነው። ከአቅሜ በላይ የሆኑትን ደግሞ በደንብ ራሴን አጠንክሬ በደንብ አፕዴት አድርጌ በጣም በሰፊው ነው ልመጣ ያሰብኩትና በሚችለው መንገድ ግን አንዳንድ ወጣቶችን እያገዝኩ ነው ማለት ነው። ብዙዎች ንስሐ እየገባው ነው። በጸሎት አስበኝ አንተን የሰማችን ማምላክ እግዚአብሔር እኔንም ሊያጠነክረኝ ፈልጎ ነው። እኔም በጣም ከማስበው በላይ በመንፈሳዊ ህይወቴ ለመጠንከር እየሞከርኩ ነው። ግን አንዳንድ ጊዜ እንደዚህ የመንፈሳዊ ይዘቶች ለሰዎች ስትለቁ እናንተ ስህተት ማትሰሩ እናንተ ከሌላ ምንም በጣም ፍጹም አድርጎ የሚያስባቸው አሉ። ኖ እንደሱ አይደለም። አንዳንድ ጊዜ እንደዚህ አይነት ነገሮችን ሼርስ እኔም ሳደርግ ሌሎች ሰዎችም ሲያደርጉ ሁሉንም ማለት አይደለም። አንዳንዶቹ በጣም አውቀው ነው፣ አንዳንዶቹ ደግሞ ራሳቸውን ቀን በቀን እያሳደጉ ነው። እኔ የኔ ሀሳብ የኔ ወደ ዩቲዩብ መምጣት ዋናው ሀሳቤ ምንድነው? ኑ አብረን እንደግ፣ ኑ ዘመኑን እንዋጅ፣ ኑ የተሻለን ሰው ሆነን ተያይዘን እንደግ ነው እንጂ በጣም ፐርፌክሽን ውስጥ ያለው ሰው ሆኜ አይደለም። እና ዛትስ ዋይ በዛ ምክንያት ነው። እና ከዛ ውጪ ደግሞ ከተለያዩ አረብ ሀገራት የሚደውሉ እህቶቻችን እኔ እንደውም አንድ ማስተላለፍ የምፈልገው መልእክት ምናልባት ይሄን ቪዲዮ እያየህ ያለህ አረብ ሀገር ያሉ እህቶቻችን ማን የሰማቸው? ማንም እኮ ሊሰማ አልቻለም። ያሉበትን የህይወት ስታንዳርድ ጥሩ ሊመስል ይችላል፣ ጥሩ ሊሆን ይችላል፣ ገንዘብ ሊገኝ ይችላል። ነገር ግን በጣም አድማጭ ይፈልጋሉ። እኔ ተደውሎ ከተነገረኝ ውስጥ ነው፣ ሁሉንም ማለት አይደለም በአንድ ላይ ግን በጣም አድማጭ ይፈልጋሉ፣ በጣም ሰው ይፈልጋሉ። ቤተሰብ የሚፈልገን ለገንዘብ ብቻ ነው ብለው ነው የነገሩኝና ገንዘባቸውን ካገኙ በኋላ ቤተሰብ ዞር ብሎ አያየንም። ኢቭን እኛ ብዙ ነገር አሰርተን ሀገራችን በባዶ እንኳን ስንመጣ እንዴት በባዶ መጣች ተብለን በጣም ሳይኮሎጂካሊ እንጎዳለን። አረብ ሀገር እህት ያለች ወንድሜ ትኖራለ፣ አረብ ሀገር ልጆች ያሉ እናት አባቶች ትኖራላችሁ። እነሱን ለመረዳት ሞክሩ። ሞስት ፕሮባብሊ ከቻልን ባናስቸግራቸው። እነሱን በጣም ብዙ አይነት ችግሮች ፌስ እያደረጉ ነው ገንዘብ የሚያመጡ። እባካችሁ አታስቸግሯቸው ለማለት ነው። እና እንግዲህ ያው አስተላልፍልኝ ያላችሁ እህቶቼ ያው አስተላልፍ ያለው ይሄን መልእክት። ከዛ በተጨማሪ በብዙ ሚዲያዎች ታሪክህን አጋራን የተባልኩት ነገር ነውና ዶንኪቲዩብ ይሄን ያህል ተጽዕኖ ፈጥሮ ብዙ ሚዲያዎች ታሪክህን አጋራን ብለው መጣው ነበርና እውነት ለመናገር እኔ ምን ሰርቼ ነው ብዬ ራሴን ጠየቅኩኝ። ገና ምንም እኮ አልሰራውም። ገና ትንሽ የኖርኳትን ህይወት ከዚህ በላይ ብዙ ስኬቶች ላይ መምጣት ያለብኝ ሰው ነኝ። እውነት ለመናገር ከእንደዚህ አይነት ህይወት ወጥቶ ወደዚህ ደስ የሚል ማንነት መምጣት እውነት ስኬት ነው ብዬ አስባለሁ ለኔ። ቢኮዝ ሱስ ውስጥ የነበራችሁ ወጣቶች ታውቁታላችሁ፣ ያላችሁም ወጣቶች ታውቁታላችሁና በጣም ከባድ ህይወት ነው። ወጥቶ ራሱ ሙሉ በሙሉ መውጣትን መቀበል የማይፈልግ ያለበት ጊዜ ላይ ነውና ወጥቶ ራሱ ደስታን ማግኘት፣ ሰላምን ማግኘት፣ እውነተኛው ሰላም መንፈሳዊነት እንደሆነ ማወቅ ራሱ በጣም ኢትስ አሜዚንግ ትልቅ ስኬት ነው ለኔና ከዚህ በላይ ደግሞ በተሻሉ ስኬቶች መጥቼ የተሻሉ ብዙ ስራዎች ሰርቼ ነው ሌሎች ሚዲያዎች ላይ ሊቀርብ የምችለው፣ ለሌሎች ለታናናሾችም አራያ መሆን የምችለው። ስለዚህ ያንን እስካሳካ ያንን እስከሰራበት ድረስ አንዳንድ ሚዲያዎች ጋር የምርም ተነጋግረን ወስኛለሁ ማለት ነው ላለመቅረብ። ቢኮዝ አንድ የተናገርኩት ሞስት ፕሮባብሊ ተደራሽነት ያለው ጣቢያ ላይ ነው የቀረብኩት እና ብዙ ቦታ ደርሻለሁ ብዬ አስባለሁ እና ለብዙዎችም ጥሩ ትምህርት ሰጥቶናል ብዬ አስባለሁ ዶንኪቲዩብ። ከዛ በዘለለ ደግሞ ዶንኪቲዩብ ራሱ ሰራተኞቹ በጣም ጎበዞች ናቸው። ኤዲተሮቹ፣ ካሜራማኖቹ፣ ኢች ኤንድ ኤቭሪዋን፣ ፕሮዲሰሮቹ፣ ኢቭን ኮሜዲያን እሸቱ በጣም የሚገርም ሰው ነውና ከዛ ጎን ለጎን ደግሞ እውነት ለመናገር ዲፕሊ አልሄዱበትም እንጂ አንዳንድ ያኔው ልክ ቪዲዮ እንደተለቀቀ ትንሽ ቫይራል እንደወጣ የማስታወቂያ ስራዎች አልኮል ማስታወቂያ ስራዎች መጥተው ነበር። ግን እኔ እውነት ለመናገር አልተቀበልኩትም። ያልተቀበልኩት ምክንያት በጣም ብር ኖሮኝ አይደለም። እንደውም ሞስት ፕሮባብሊ በጣም ብር በሚያስፈልገኝ ሰዓት ነበር ያ ነገር የመጣው። ነገር ግን ልቀበል ያልቻልኩበት ምክንያት አንደኛ እኔ ለወጣቶች አርአያና አገልጋይ ልሁን ብዬ ስመጣ በእንደዚህ አይነት ነገር መታየት አልፈልግም። መታየት ብቻ አይደለም ህይወቴም እንዲሆን አልፈልግም። ከህይወቴ ሙሉ በሙሉ ነቅሎ ይወጣልኝ ነገር ነውና ዳግመኛ በምንም አይነት መንገድ ልነካካው አይደለም ልተላለፈው ለማልፈልገው ነገር ነውና እንደዚህ አይነት ስራዎች ስቲል ቢመጡ ምናልባት አይ ዶንት ኖ የሰይጣን ፈተና አይታወቅም፣ በጣም ትላልቅ ኦፈሮች አምጥቶ ሊያስደነግጠኝ ይችላል። ግን እግዚአብሔር ይመስገን እስካሁን
በምንም አይነት ነገር እንደዚህ አይነት ስራ እንደማልሰራ ነው። እንደውም አንዳንድ ሰዎች እንዴት አትሰራም? ያ ሌላ ይሄ ሌላ፣ ስራ ሌላ ህይወቱ ሌላ አይነት ነገር። እኔ በቃ በራሴ እምነት መነካካትም መተያየትም ኢቭን አልፈልግም እና እንደዛ አድርጌ አልፌዋለሁ ማለት ነው። ከዛ በዘለለ ኢትዮጵያውያን በመላው ዓለም ያላችሁ ኢትዮጵያውያን የምትሰጡት አስተያየት አንዳንዶቹ በጣም ትገርማላችሁ። የኔን ታሪክ ነው የተናገርከው፣ እኔ በልጅነቴ እንደዚህ ነበርኩ። ብዙ ታሪክ ያጫወታችሁኝ ሰዎች አላችሁ። እንደውም አንድ እህታችን ማረሳት ከዱባይ ነው ደወለችልኝና ለማረጋገጥ ነው የደወልኩት። ነፍ ጊዜ ነው የደወለችው በቴሌግራም በምን እያለች ለማረጋገጥ ነው። ይሄ ታሪክ የኔ ነው፣ በአንተ በሴት አርገት በወንድ አርገት ተናገርከው። የኔን ታሪክ ነው የተናገርኩ። የነገረ ሰው አለው የምር በቃ። ከዛ ያለቀሰች እዚህ እንደዚህ ነበርኩኝ። ሞስት ፕሮባብሊ ሙሉ ታሪካችን አንድ አይነት ነው። የጫካ ምናምን የምታረጋቸው ነገሮች ኤቭሪ ነገሮች ተመሳሳይ ናቸው። በቃ ያ የሚለየው ምንድነው? እኔም ወጥቻለሁ ከዛ ህይወት፣ ግን ዱባይ ሀገር አሁን መኖሬ ነው ልዩነቱ ብላ በጣም ሾክ አድርጋኛለች። እና አንዳንድ ጊዜ በቃ እንደዚህ አይነት አጋጣሚዎችም ይመጣሉ። እውነት ለመናገር ከደረሱኝ የህይወት ታሪኮች መካከል በጥቂቱ አጫውቻችኋለሁ። ይህን ታሪክ ከተመቻችሁ ሌሎች ታሪኮችም እንዳጫውታችሁ ከፈለጋችሁ እስቲ ጠይቁኝ። ስቲል ነው ይደወላል። ስቲል ይሄን ቪዲዮ እስከምቀርጽበት ቀን ድረስ ይደወላል። ሰዎች አስተያየት ይሰጣሉ። ስለ መልካም አስተያየታችሁ ሁላችሁንም አመሰግናለሁ። በሌላ ቪዲዮ እስክንገናኝ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ሁኑ። ኑ አብረን እንደግ ስለሆነ መልእክታችን ሰብስክራይብ እያደረጋችሁ ተያይዘን አብረን እንደግላለው። ይህ በማለዳ ዩቲዩብ ቻናል ነው። ሰብስክራይብ አድርጉ። መልካም ጊዜ። ወዳችሁ